ሶስት ወይንም ሁለት ከሆኑ ኤጲስቆጶሳትን መሰየም ይችላሉ መሾም ይችላሉ። እዛ ቤት ምንም ጥያቄያችንን መቀበል አልቻለም። የማፈናቀል ስራ አልሰራንም። ወደ ተሰየሙበት ወደ ተሾሙበት ሁሉም የሚሄዱ ናቸው ወደ ሀገረ ስብከታቸው። ከዚህ በኋላ ሁሉም ይሄዳሉ። እስካሁን ኤጲስቆጶሳትን ነው የሰየም። ወደ ፓትርያርኩ ሹመት አልሄድንም ማለት ነው። እነሱም ቢሆኑ የማይቀበሉ ከሆነ ከዚህ በኋላ ወደ ፓትርያርክ ምርጫ ነው የምንሄደው። በዚህች ቤተክርስቲያናችን ውስጥ አድሎ ስላለ ነው ይሄ ሁሉ ሊደረግ የቻለው። አድሏል። ጉራጌ ይነግድ፣ ኦሮሞ ከብት ያግድ። ሌላ ውስጥ ምን አገባው? እንደዚህ ይባላል። እንደዚህ እየተባለ ነው። ይሄ ጉባኤ የኢትዮጵያን ሕዝብ ሙሉ በሙሉ የሚወክል ጉባኤ፣ የአንድ ቡድን ስብስብ። ገንዘብ ላይ ከገንዘብ ጋር የተያዘ ነገር፣ ወደ ሀብት መሮጥ፣ አካውንት መዝጋት፣ ቤት ማሸግ፣ ፎቅ 1 2 3 ፎቅ ሰርቶ ማከራየት በጵጵስና ደረጃ ያሉት ናውቃል። ቢ8 መኪና እየገዙ መንሽራት ወደ ጨለማ ጉዞ ነው እየተሄደ ያለውና ይሄ ነገር መስተካከል አለ። አብረን እንስራ የሚል ነገር ጥሪ አድርጎልን እነዚህን ኤጲስቆጶሳት ወደ ስራ የሚመድባቸው ከሆነ በጋራ ተቀላቅለን ስራችንን መስራት ነው የሚሆነው። ይህ የማይሆን ከሆነ ግን ወደ ፕላን ቢ እንገባለን። የአንድ ዘመድ አዝማድና የአንድ ቤተሰብ ሲኖዶስ ነው። ተቃውሟችን ይሄ ነው። ፍትሕ መንፈሳዊ የሚባል ህግ አለ። ፍትሐ ነገሥት 3 ጳጳስ ወይንም 2 ጳጳስ ካሉ ኤጲስቆጶሳትን መሾም ይችላል ይላል። በዚህ መነሻነት ነው እዚህ ውስጥ መግባት የቻለበት ማለት ነው። በዚህ መነሻነት 3 ወይንም 2 ከሆኑ ኤጲስቆጶሳትን መሰየም ይችላሉ መሾም ይችላሉ። በዚህ ምክንያት ነው ማለት ነው። ህዝቡ መገልገል አለበት። እዛ ቤት ምንም ጥያቄያችንን መቀበል አልቻሉም። በተደጋጋሚ ብንናገር ወደ ሌላ አዙሮ ስለሚያዩት ወደ ዘረኝነት ወደ ሌላ ወስዶ መንዝሮ ስለሚመለከቱት ለነብጥ ይመስላቸዋል። ጥያቄ በጎ ጥያቄ ስንጠይቃቸው ለሌላ ነገር ወደ ሌላ አዙሮ ስለሚያዩ አልተቀበሉንም። በዚህ ምክንያት ቤተክርስቲያኒቷ ከምትጠፋ ኦርቶዶክስ በክልል ውስጥ ከምትዳከም ኦሮሚያና ደቡብ ብሔር ብሔረሰቦች ውስጥ ከምትጠፋ ይሄ መሆን አለበት። ህጉ በሚፈቅደው መሰረት ይሄንን ማከናወን አለብን ብለን ነው ይሄንን ያደረግነው ማለት ነው። ጳጳስ ያለበትን ሀገረ ስብከት አልሾምንም። 2 ደርቦ 3 ደርቦ 4 ደርቦ የያዙትን አንድ ትተን ሌላው ላይ ነው የመደብነው። ባዶ አላስቀረናቸውም። 2 3 4 የያዙትን አንዱን እሱ ትተን ለአንድ አባት ትተን ትርፉ ላይ ነው የመደብን እንጂ ሰው በሌለበት አባት ባልተመደበበት ቦታ ላይ እንጂ በአባቶች ላይ አልመደብንም። አላፈናቀልንም ማለት ነው። አልነካንም። 2 ደርቦ የያዙትን ነው እንጂ የማፈናቀል ስራ አልሰራንም ማለት ነው። ታባይ ተኙ ሊኖሩ ይችላሉ አባቶች። እነሱ በህመም ምክንያት ቤታቸው የቀሩ ናቸው። ስራ ላይ የሉም። አሁን እነሱ ናቸው ያሉት። እሱን እኛም አላልንም። ዞሮ እኛ አሁን ለጊዜው ማረፊያችን ነው። ይሄ ጊዜያዊ ማረፊያ ነው እንጂ አሁን ብፁዓን አባቶች ወደ ተሰየሙበት ወደ ተሾሙበት ሁሉም የሚሄዱ ናቸው ወደ ሀገረ ስብከታቸው። ከዚህ በኋላ ሁሉም ይሄዳሉ። አሁን ከዚህ በኋላ ያለው ነገር እኛ በሰላም ነው መስራት የምንፈልገው። እስካሁን ኤጲስቆጶሳትን ነው የሰየምን። ወደ ፓትርያርኩ ሹመት አልሄድንም ማለት ነው። ወደዛ አልሄድንም። ይሄንን በበጎ መልካም መንገድ እነሱም ቢሆኑ የማይቀበሉ ከሆነ ከዚህ በኋላ ወደ ፓትርያርክ ምርጫ ነው የምንሄደው ማለት ነው። እኛ አሁን በሰላማዊ መንገድ ወደ ክፍት የሆኑ ቦታዎች ችግር ያለባቸው ቦታዎች ላይ ቤቱ እምቢ ስላለ በራሳችን አርገናል። ከዚህ በኋላ ግን ይሄንን ሲመት ይሄንን መርሃ ግብር በበጎ አይን የማያዩ ከሆነ የማይመለከቱ ከሆነ
በፊት 2 3 ነን። አሁን እዚህ ነው የሰየምናቸው። 3 አባቶች ፓትርያርክ መሾም አይችሉም። ከዛ በላይ 4 ከሆኑ ግን ይችላሉ። ከዚህ በኋላ ግን ይሄ ምልዓተ ጉባኤ ስለሆነ ብዙ ስለሆነ አንድ አባት መሰየም ይችላል፣ ፓትርያርክ ማድረግ ይችላል ማለት ነው። ተቀባይነቱ ይሄ ካጣ ወደ ሌላ አካሄድ የሚሄዱ ከሆነ ራሳችን ችለን አንድ አባት ፓትርያርክ መሾም ይቻላል ማለት ይሄ ጉባኤ ይችላል። በበጎ ካዩ በጋራ መስራት ተባብረን መስራት እንችላለን ማለት ነው። ስለ ስመተ ኤጲስቆጶሳት እንግዲህ ብዙ ተብለዋል። በዚህች ቤተክርስቲያናችን ውስጥ አድሎ ስላለ ነው ይሄ ሁሉ ሊደረግ የቻለው። አድሎ አለ። ማንኛውም ፍጥረት በእግዚአብሔር ዘንድ እኩል ነው። ሁሉም አንድ ነው በእግዚአብሔር ፊት። ማንኛውም ቋንቋ፣ ማንኛውም ሰው በእግዚአብሔር ፊት አንድ ነው። ይልቁንም ደግሞ መንፈሳዊ ድርጅት የተቀደሰ ቦታ ላይ የሚቆሙ ሰዎችም ደግሞ መጽሐፉም ይላልና የተቀደሰ ቦታ ላይ ቆሞ ያለ ሰው ካለ ያስተውላል። አባቶቻችን በሐሰት ሰውን የሚወነጅሉ ሰዎች የቅድስና ቦታ ላይ በቅድስና ማዕረግ ላይ ቤተክርስቲያን ውስጥ አመራር ላይ ቁጭ ብለው የሚሰሩትን ስራዎቻቸውን ማስተዋል አለባቸው። ወደኋላ ወደ ልባቸው ተመልሶ ማለት ነው። እና የሃይማኖት ሰው እንደዚህ አይደለም። እንግዲህ ይህች ቤተክርስቲያን አድሎ እንዳለባትና ይሄ አድሎ እንዲቀረፍ የኢትዮጵያ ብሔር ብሔረሰቦች ጥያቄ እያቀረቡ ናቸው። በቀረበው ጥያቄ መሰረት በህጋዊ መሰረት ብፁዓን አባቶች የገለጡት ነው። በህጋዊ መሰረት መቼም አንድ መስሪያ ቤት የህዝቡን የደንበኞቹን ጩኸት ሰምቶ አቤቱታ ሰምቶ እንዲያስተካክል ነው የሚፈልገው አይደለም። አንድ መስሪያ ቤት የተገልጋዮቹን ጩኸታቸውን ጥያቄያቸውን ተቀብሎ በእኩልነት ማስተናገድ አለበት። ያ ስላልሆነ ወደ ችግር ማስወገድ ውስጥ ተገብቷል። ይህንን ችግር ለማስወገድም ደግሞ ህገ ቤተ ክርስቲያኑን ተጠቅመን ነው ያደረግነው። ስለዚህ ምንም ይሄ ደግሞ ዛሬ ብቻ የተፈጠረ ነገርም አይደለም። ከዚህ በፊትም ተደርጓል እኮ ነበረ። ሁላችሁም የምታውቁት ነገር አይደለም። ተደረገ። ምንም ጥያቄም አልበዛም። ምንም የተነሳ ነገር የለም። ያው ተወጋገዝን። ከዛ በኋላ ደግሞ ጊዜው ሲደርስ ታርቀናል፣ አንድ ሆነናል። አሁንም ይሄ በህጋዊ መሰረት ያልሆነውን ያልተመለሰውን ጥያቄ በዚህ መልክ እኛ ግን አማራጭ የሆነ ህገ ቤተክርስቲያንን ተጠቅመን አድርገናልና ቅዱስ ሲኖዶስ በእውነቱ ብልጥ ከሆነ ወይም ደግሞ አስተዋይ ብፁዓን አባቶቻችን አስተዋዮች አባቶች ካሉ ሽማግሌ ካለ የሚያስታርቁ ብፁዓን ናቸው ይላልና ቅዱስ መጽሐፍ ካሉ ስለ ቤተ ክርስቲያን አንድነት የሚቆረቆሩ ካሉ ማውገዝ ማራቅ ሳይሆን ይሄ አንድ ሆኗል። ሁለተኛ እንዲህ አይነት ክፍተት መምጣት የለበትም። ባለምክንያት ስህተት አልሰራንም። እኛ የለም ስህተት አልፈጸምም። ህገ ቤተ ክርስቲያንን ችግር ማስወገጃ የሆነ ህገ ቤተ ክርስቲያን አለ። ያንን ተጠቅመን ነው የሰራነው። አዎ ህገ ቤተ ክርስቲያኑ በሚፈቅደው ነው። በቤተ ክርስቲያን ውስጥ እንግዲህ ቤተ ክርስቲያን መቼም የጸጋ ባለቤት ብዙ ስጦታዎች አሏትና ሽን ቤተ ክርስቲያን ለመምራት ለማስተዳደር በቤተ ክርስቲያን ውስጥ ለማገልገል ማንኛውም ሰው ቅድም እንደተናገርኩት እኩል መሆን አለበት። ወንጌሉም የሚለው በዓለም ሁሉ ቋንቋ ተናገሩ ነው አስተማሩ ነው የሚለውና በዚህ መልክ ነው መሆን የሚገባው። ስልጣኑንም እኩል የሆነ ፍትሃዊ የሆነ በእኩልነት ላይ የተመሰረተ ስልጣን የስልጣን ክፍፍል መኖር አለበት በቤተ ክርስቲያን ውስጥ። ስልጣን አሁን ያለው በአንድ ቡድን ላይ ብቻ ነው ያለው። ይሄ የትም አያደርስም ማለት ነው። ስልጣን ላይ ከተፈናጠጡ በኋላ ደግሞ ኢኮኖሚን የመቆጣጠር ጉዳይ ነው። ስልጣን ኢኮኖሚን ለመያዝ ያመቻል። ሰዎች እየሮጡ ስልጣን ላይ የሚወጡት እየተደራጁ ስልጣን ላይ የሚወጡት ለመበዝበዝ ነው እና ህዝብ እየተበዘበዘ
ልጆቻቸው ሳይማሩ ከኦሮሚያ ከዚህ ከደቡብ ብሔር ብሔረሰቦች አካባቢ ደቀ መዛሙርት ዲያቆናት ሳይወጡ ቄሶች ሳይወጡ እየቀሩ ከአንድ አካባቢ ያለው ብቻ ተጠቃሚ እየሆነ በኢኮኖሚም በትምህርትም በአገልግሎትም አንድ አካባቢ ብቻ በአንድ ቋንቋ ብቻ ይሄ እግዚአብሔር ያልፈቀደው ነገር ስለሆነ እነዚህ የስልጣን እኩልነት፣ የቋንቋ እኩልነት፣ የኢኮኖሚ እኩልነት ከሌለ በእውነቱ በቤተ ክርስቲያን ውስጥ ያለው አሰራር ትክክል ነው ብለን አናምንም እና ስለዚህ ይሄ መለወጥ አለበት፣ መስተካከል አለበት ማለት ነው። እንግዲህ ወደ መጽሐፍ ቅዱስ ውስጥ ስንገባ እኮ አባቶቻችን አንዱ ሐዋርያ ቅዱስ ጳውሎስ ነው ዓለምን ዞሮ ያስተማረውና እንዴ በደረሰበት ቦታ እኮ በተመደበበት ቦታ ላይ ወንጌልን ለማስተማር በሄደበት ቦታ ከአሕዛብ እያሳመነ እያስተማረ እና ጢሞቴዎስ እኮ የአሕዛብ ከሌላ እምነት የተለወጡ ተምሮ የወጡ ናቸው። አስተምሮ ኤጲስቆጶስ አድርጎን አልፎ ሄደው እና ቲቶ የሚባሉት ከአሕዛብ አምኖ እየገቡ ናቸው። በዛው በተወለዱበት አካባቢ ተሾሞ ሕዝባቸውን እንዲያገለግሉ በቋንቋው ነው የተደረጉት። በእኛ ደረጃ ምንድን ነው የሚደረገው? እንደውም የሚባል አንድ አባባል አለ። ጉራጌ ይነግድ፣ ኦሮሞ ከብት ያግድ። ሌላ ውስጥ ምን አገባው ነው እንደዚህ ይባላል። እንደዚህ እየተባለ ነው ያለው። ሌላ ብዙ አስጸያፊ የሆኑ ነገሮች አሉ በኢትዮጵያ ውስጥና ያን ሁሉ መናገር አንችልም። በእውነቱ ጆሮአችን የሚሰማውን ሁሉ ብንናገር ከባድ ስለሆነ በእውነት አብረንም እንዳንቁም ስለሚያደርገን ወደዛ ውስጥ አንገባም። ግን ያለፉትን ረስተን ትተን ወደፊት መሄድ አለብን። ወደፊት ያሉትን እያስተካከል መሄድ ይገባናል ብለን በዚህ መሰረት እነሆ ከብሔር ብሔረሰቦች ብፁዓን ኤጲስቆጶሳት ተመርጠዋል። አሁን ይሄ ሲኖዶስ ይሄ ጉባኤ የኢትዮጵያን ሕዝብ ሙሉ በሙሉ የሚወክል ጉባኤ ነው። የአንድ ቡድን ስብስብ አይደለም። ይህንን የኢትዮጵያ ሕዝብ ማንኛውም የዚች ሃይማኖት ተከታይ ወዳጅ የሆነ ሊያስተውለው ሊሰማው ይገባል፣ ሊጠብቀውም ይገባል። የሚጠቅመውም እንዲህ አይነቱ ነው እንጂ የአንድ ቡድን አንድ ላይ ተሰባስበው መንጫጫት፣ ቤት ማሸግ፣ ከስራ ማፈናቀል፣ ሀብት መቆጣጠር እነሱ ገንዘብ ላይ ከገንዘብ ጋር የተያዘ ነገር ነው። ወደ ሀብት መሮጥ፣ አካውንት መዝጋት፣ ቤት ማሸግ ለአንድ ለሐዋርያት የተሰጠ ስራ አይደለም። አንተም ውሰ መቅደመ እሱ መንግስቱ ወጽድቁ፣ የእግዚአብሔርን መንግስት አስቀድሙ፣ ሌላው ተጨመረ። ምድራዊ ነገር የመብሉ የመጠጡ የስልጣኑ ጉዳይ ከዛ በኋላ ነው እንጂ ሃይማኖትን ማስቀደም ነበር እና ስለዚህ የሚሰራው ስራ የሃይማኖት ጉዳይ ስላልሆነ የመንደላቀቅ ስራ ፎቅ 1 2 3 ፎቅ ሰርቶ ማከራየት በጵጵስና ደረጃ ያሉት እናውቃለን። ቢ8 መኪና እየገዙ መንሸራሸር ይሄ ነው ያለው። ሌላው 2 አባቶች የአንድ ሀገረ ስብከት ለ2 ይሰራሉ። 2 ሆነው አንድ ሀገረ ስብከት ይሰራሉ። በዚህ በኦሮሚያና በብሔር ብሔረሰቦች አካባቢ ደግሞ ለአንድ አባት 5 6 ሀገረ ስብከት አንድ ላይ ሰጥተዋል። ሊመራው ሊያስተዳድረው ነው ወይስ ዝም ብሎ ጨዋታ ነው? በአንድ በጀት 5 ሀገረ ስብከት ሊመራን ሊያስተዳድር። ሌላ አገልግሎት ይሰጠን ብለው ህዝብ ሲጮሁ ዋና መስሪያ ቤታችን ነው ብለን ወደዚህ መተን ስንጮህ ህዝብ እየጮኸ ነው እያለቀሰ ነው ብለን ስንነግራቸው ህዝብ ምን ያመጣል? አርፈ ተቀመጥ። እንዳውም እነዚህን ሰዎች ከመረጥናቸው በኋላ ጥያቄ እያበዙ ጭቅጭቅ እያመጡብን ስለሆነ ሁለተኛ ከብሔር ብሔረሰቦች ከኦሮሞ ጳጳስ መመረጥ የለበትም እያሉ ነው። በግልጽ እኮ ነው የሚናገር። አጥፍተናል ይህንን በማድረጋችን ወደፊት ግን እናስተካክላለን ብለው ወደ ጨለማ ጉዞ ነው እየተሄደ ያለውና ይሄ ነገር መስተካከል አለበት። እና በዚህ ምክንያት
ጨክነን ይሄንን ስራ መስራት አስፈላጊና ወቅቱም አሁን ነው። አሰራር መለወጥ አለበት። ንጹሐን አባቶች ቀደም ብለው እንደተናገሩት ይሄ የቀኖና ጉዳይ፣ ቀኖና ማለት ስርዓት ማለት ነው። ስርዓት ይስተካከላል፣ ማስተካከል ይቻላል፣ ማሻሻል ይቻላል ማለት ነው። ማሻሻል ይቻላል ሕገ ቤተ ክርስቲያን። ስለዚህ አሁን መሻሻል አለበት። ሁሉም የኢትዮጵያ ብሔር ብሔረሰቦች እዚህ ውስጥ ሊሳተፉ ይገባል። ልጃቸው ዲያቆን ቄስ ሆኖ መውጣት ይገባል። ልጃቸው ዲያቆን ሆኖ ማየት ይፈልጋሉ። የኢትዮጵያ ብሔር ብሔረሰቦች ልጃቸው ካህን ሆኖ ማየት ይፈልጋሉ። ልጃቸው እንዲያቆርባቸው ወንጌል ሰብኮ እንዲያሳምናቸው እንዲያቆርባቸው ይፈልጋሉ። ጳጳስ አባት ሆኖ እንዲባርካቸው ይፈልጋሉ። የተረገመ ይመስል አይነት አድርገው ከአንድ አካባቢ ብቻ በአንድ ቋንቋ አንድ በላይነት ብቻ የሚሰራው ነገር ስለማይሰራ በዚህ ምክንያት ነው እና ይህንን ስንሰራ ነጥቡ ይሄ ነው። ይህንን በምንሰራበት ጊዜ እንዲሁ አይደለም እዚህ ውስጥ የገባ ነው። ለማጠቃለል ፕላን ይዘን ነው የገባ ነው። ፕላን እንደሚታወቀው ፕላን ኤ አለ፣ ፕላን ቢ፣ ሲ፣ ዲ እያለ ወደፊት ይቀጥላል ማለት ነው። አንደኛ፣ ሁለተኛ። አሁን በእውቀበኛ ባለን ሁኔታ ኤጲስቆጶሳትን ምርጫ ፈጽመናል። ማድረግ የምንችለው እሱ ነው። ያንን ካደረግን በኋላ ምናልባት በመካከል የቅዱስ ሲኖዶስ እኛን ጠርቶ ሁለተኛ እንዲህ ነገር አታድርጉ፣ እኛም እንሰማቸዋለን፣ ወደፊት ጥያቄዎች ካሉ በጊዜው እንመልሳለን፣ ያሁኑን ግን አብረን እንስራ የሚል ነገር ጥሪ አድርጎልን እነዚህን ኤጲስቆጶሳት ወደ ስራ የሚመድባቸው ከሆነ በአጭር ጊዜ ውስጥ ማለት ነው የሚሆን ከሆነ በጋራ ተቀላቅለን ስራችንን መስራት ነው የሚሆነው። ይህ የማይሆን ከሆነ ግን ወደ ፕላን ቢ እንገባለን ማለት ነው። ፕላን ቢ ምንድን ነው? ቅዱስ ፓትርያርክ መምረጥ ነው። ቅዱስ ፓትርያርክ ለመምረጥ ምልዓተ ጉባኤ ሆነዋል። ብሔር ብሔረሰቦች እዚህ ናቸው፣ የኢትዮጵያ ብሔር ብሔረሰቦች። ያኛው የለም፣ አንድ አካባቢ ነው፣ አንድ መንደር ነው፣ አንድ ቋንቋ ነው። ይሄኛው ግን የኢትዮጵያን ብሔር ብሔረሰቦች የሚወክል ጉባኤ ነው። በእውነት እግዚአብሔር እየሰራው ያቋቋመው ጉባኤ ስለሆነ ማንኛውም ኢትዮጵያዊ ማንኛውም ኦርቶዶክስ አማኝ የትም ሀገር ያለው ይሄ የተሰራው ስጋዊ ደማዊ ሳይሆን እግዚአብሔር መንፈስ ቅዱስ የሰራ በመሆኑ በእኛ ላይ አድሮ የሰራ በመሆኑ በዚህ መልክ ይህንን ጅምራችን ወደፊት እንገፋበታለን። እኛ በሰላም እንዲያልቅ ስራችን እንድንሰራ እንፈልጋለን። የማይሆን ከሆነ ማንኛውም የትም ዓለም ያለው ኢትዮጵያዊ ኦርቶዶክሳዊ ሃይማኖት ተከታይ ወደ ቅዱስ ፓትርያርክ ወደ መምረጡ መሄዳችንን ወደፊት እንዲያውቅልን የማይሆን ከሆነ ማለት ነው እና መናገር የምፈልገው ይሄንኑ ነው። እግዚአብሔር ይስጥልኝ። ችግሮቹን ተናግረናል። ለምን ይሄ እንደሆነ ወደዚህ ውስጥ ለመግባት ለምን እንደተፈለገ ቅድም አባቶች አብራርተዋል በደንብ አድርገው። በሁለተኛው ግን ከአዲስ አበባ ለምን አልሆነም ወደ ገጠር ለምን ሄዳችሁ ነው? ወደ ገዳም ነው ይሄር ነው። እነዚህ አባቶች በሙሉ ከገዳም የተገኙ ናቸው። ሲመቱ መሆን ያለበት ገዳም ላይ ነው። ገዳም ስለሆነ ያ ይሄርንበት ቦታ ገዳም ሆኖ ብዙ አገልግሎት የሚያገለግል ቦታ ስለሆነ ገዳምነቱን ፈልገን ነው ወደዛ ልንሄድ የተገረነ ነው ማለት ነው እና በቅዱስ ሲኖዶስ በፓትርያርኩ የተሰየመ የተገደመ ቦታ በመሆኑ ያንን ፈልገን ወደዛ ሄር ነው ባጭሩ ማለት ነው። እዚህ ብናረግ ምንም ችግር የለም። እዚህ ከተማ ለማድረግ ብዙም ከተማ ሆነ አልፈለግነውም። ወጣ ብለን ለጸጥታውም ለአየሩም ይሻላል ብለን ወደ ገዳሙ ሄር ነው። ቅድም እንዳሉት ብፁዕነታቸው አሁን ያለው ሲኖዶስ ምንድነው? አንድ ወገን ነው ያለ ነው። አንድ ቤተሰብ ነው፣ አንድ ዘር ነው። ከዛም አልፎ ደግሞ የወንድማማቾች ልጆች የእህትማማቾች ልጆችም አሉ። የአንድ ዘመድ አዝማድና የአንድ ቤተሰብ ሲኖዶስ ነው
ተቃውሟችን ይሄ ነው። በአንድ ቤተሰብ ለምን አንድ ሲኖዶስ ለምን ይሆናል? ስልጣኑን ራሳቸው ያዙት። ሁሉንም መራጩ ማስመራጩ ራሳቸው ናቸው። ይሄ ብለን ነውና ከሀገርነት አልፎ ዘሮቻቸው የዘር ግንዳቸውም አንድ ሆነው ነው ያገኘነውና ይሄ ለቤተክርስቲያንን የሚወክል አይደለም። ስንታገል ነው የቆየ ነው። ሁሉም ብሔር ብሔረሰብ መኖር አለበት፣ ሁሉም ቋንቋ ተናጋሪ መኖር አለበት ብለን ነው ወደዚህ ሲያቅተን ሰሚ ስናጣ ብዙ ጊዜ ጮኸን አዳማጭ ስላጣን ወደዚህ ውስጥ ገባን ለማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዓን አበው ሊቃነ ጳጳሳት፣ ብፁዓን አበው ኤጲስቆጶሳት፣ እንግዲህ ቀደም ሲል ሁሉም ነገር በአባቶቻችን የተብራራና የተነገረ በመሆኑ በእኔ በኩል አንድ ነገር ብቻ ነው መናገር የምፈልገው። ሕዝብ እንዲያቀኝ እፈልጋለሁ። አባቶኛለሁ። ብፁዕ አቡነ ጳውሎስ እባላለሁ። የተወለድኩት በኦሮሚያ ክልል ወይም ደግሞ ከኦሮሞ ማህበረሰብ የተወለድኩ ሰው ነኝ። እስካሁን ድረስ ማንንም ሳለይ በአንድ አይነት በአንድ አይን በኃላፊነትም ደረጃ በአገልግሎት በሁሉም ሳገለግል ቆይቻለሁ። አሁንም ከዛ በበለጠ ቤተክርስቲያኗን ለማገልገል ቤተክርስቲያኗ እንድትቀጥል ለማድረግ እንጂ ወሬ የሚያራግቡ ሰዎች እንደሚያወሩት እንዳልሆነ እንድታውቁ ፈልጋለሁ። በተለይ በአዲስ አበባ ላይ ያላችሁ የምትወዱኝ፣ እኔም የምወዳችሁ የማከብራችሁ የአየር ጤና አንቀጸ ብርሃን ቅድስት ኪዳነ ምሕረት ካቴድራል ምእመናን፣ የመከኒሳ አቦዬ ምዕራፈ ጻድቃን አቡነ ገብረ መንፈስ ቅዱስ ምእመናን፣ የፋኑኤል የመላኩ የፋኑኤል መዝገበ ምሕረት ማለት ነው ምእመናን ሁላችሁም ለእኔ ትልቅ ስፍራ እንዳላችሁ በጣም እንደምትወዱኝ አውቃለሁ። እኔም በዛው ልክ ሳገለግላችሁ ቆይቻለሁ። ማንንም ሳለይ ትልቅ ስፍራ እንዳላችሁ አውቃለሁ። በዚህ በተፈጠረው ነገር እንዴት እንደዚህ ነገር ውስጥ ገባህ ብላችሁ እያለቀሳችሁ እያዘናችሁ በስልክም እያጨናነቃችሁኝ እንደነበረ አስታውሳለሁ። አሁንም ስልኬ እየተቋረጠ አይደለም። ነገር ግን ቅድም በአባቶቻችን ሲነገር እንደነበረው እኔ የገዛ እናቴ የአማርኛ ቋንቋ ስለማትችል በሽታ ይዟት ወደ ሆስፒታል ገብታ ኦፕሬሽን መሆን ስለነበረባት ሰርጀሪ መደረግ ስለነበረባት ወደ ክፍል ለመግባት ስትጠየቅ ምናልባት ልጄ ከሞትኩ እኮ በዛው ከነ ኃጢአቴ ማረፌ ነው ብላ እያለቀሰች ካህን ጥራልኝ ብላኝ፣ ነገር ግን እሷን የሚያጽናና የሚያበረታታ ወይም ደግሞ የፈለገችውን ንስሐዋን የሚቀበል አባት በማጣቴ ከዛች ቀን ጀምሮ እንቅልፍ የሚባል ነገር ተኝቼ አላውቅም። እኔ ለገዛ እናቴ መሆን ያቃተኝ፣ እኔ ለገዛ ወገኖቼ መሆን ያቃተኝ ለማን ሊሆን ይችላል? ቤተክርስቲያኒቷ አበው ሐዋርያት እንደተናገሩት የሁሉም እናት ማንንም ከማንም ሳትለይ ቋንቋን ሳትለይ በአንድ አይን ማገልገል እንዳለባት ይታመናል። ነገር ግን ያ የሆነ ስላልሆነ ችግሮች አሉ። በተለያዩ የምንወዳቸው ለቤተ ክርስቲያኖች ተቆርቋሪ የሆኑ ወንድሞቻችን ራሳቸው አጥንተው ባቀረቡት መሰረት በዚህ በ3 ዓመታት ውስጥ ብቻ ከ4000 በላይ የሚሆኑ አብያተ ክርስቲያናት ተዘግተዋል። እኔም ራሴ ከእናንተ ከምወዳችሁ ልጆቼ ጋራ ሆኜ እናንተን አስተባብሬ እናንተ ራሳችሁ ኃላፊ ሆናችሁ ያሰራችኋቸው አብያተ ክርስቲያናት አሉ። እነዛ አብያተ ክርስቲያናቶች ዛሬ ተዘግተዋል። የተዘጉበት ምክንያት ምንድን ነው ቢባል አገልጋይ በማጣታቸው፣ ዲያቆናት በመጥፋታቸው፣ ህዝቡን በአንድነት የሚመራ አባት በማጣታቸው ምክንያት ነው። እኛ አባቶች ወይም አገልጋዮች የምንኖረው ስለ ህዝብ ነው። ህዝብን ለማዳን ነው። ጌታችን ኢየሱስ ክርስቶስ እንደተናገረው ስለ አንዲቷ ነፍስ መጨነቅ ይገባናል። ለዚህም ነው ራሳችንን ለአገልግሎት አሳልፈን የሰጠነው። ነገር ግን ያ ያልሆነ እየሆነ አይደለም። ቤተክርስቲያኒቷ ከገጠር እየተዘጋች አዲስ አበባ ላይ ብቻ እየቀራች ነው ያለችው።
ለቤተ ክርስቲያን የምናዜን ምእመናን ግራ ተጋብታችሁ ተስፋ እንዳትቆርጡ አደራ ለማለት ነው የምፈልገው። ምክንያቱ ደግሞ አሁን የተሰራው ስራ ትክክለኛ የመንፈስ ቅዱስ ምርጫ እንደሆነ አምናለሁ እኔ። ምክንያቱም ልክ እንደ አበ ሐዋርያት እንደ ቅዱሳን አባቶቻችን በብዙ ቋንቋ ምእመናንን የሚያጽናኑ የሚያበረታቱ በሃይማኖታቸው እንዲጸኑ የሚያደርጉ አባቶች ዛሬ ተመርጠዋል። ይሄ የመንፈስ ቅዱስ ምርጫ ነው። ምንም የሚያሳቅቅም ይሁን ተስፋ የሚያስቆርጥ አንዳችን ነገር የለም፣ አልተፈጠረም። እኛ የምንፈልገው ቤተክርስቲያኒቷ እንድትቀጥል እንጂ ቤተክርስቲያን እንድትዘጋ አንፈልግም። መነሻውም ያሳያል ማለት ነው። ስለዚህ ከተለያየ ስፍራ የተመረጡ አበው ኤጲስቆጶሳት ናቸው። ቤተክርስቲያናቸውን ያገለግላሉ፣ ህዝባቸውን ያጽናናሉ። ቤተክርስቲያናችን ሀገራችን ካለችበት መከራ ሁሉ ትወጣለች። ይሄንን በሙሉ እምነት እንናገራለን። እግዚአብሔር ከእናንተ ጋር ይሁን። ችግር ያለባችሁ መጠየቅ የምትፈልጉ ስልክ ክፍት ነው፣ አናግሩኝ፣ አስረዳችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። አመሰግናለሁ። اسم الأب الولد الروح القدس الله واحد. أول شيء يفكرون في الدنيا. سوريا أول كلهم أرثوذكس، كلهم بيقوم مسلمين.